ቦታ ቡና እንጠጣ እንላና ምናምን እኔ ተመሄድ አልፈለኩም። የምሄድበት ቦታ ስላለ እኮ ነው። መጀመሪያ የምሄድበት ቦታ የለም ብለኸኛል። እንደዛ ያልኩሽ እኮ ብለኸኛል። አሁን እኔ እንሂድ ስላልኩክ ሌላ ምክንያት መረዳት አይጠበቅብህም። አንቺ እንሂድ ምናምን ስላልሽኝ አይደለም። እውነት ነው። እውነት አይደለም። በእውነት ነው። ነው አይደለም ነው እውነት ነው። እንዴት ማሪድን ብለክ ስንት ሰዓት ሙሉ እዛ ቁጭ ብለክ ከባባ ጋር ቆይተ ምናምን እንደውም መኪና ብቻውን ስታጣና ሲበቃ ስትወጣ ይሄን ሐሳብ ያመጣኸው ነው። እየሞቀኝ ነው ያለውና ለምንድን ነው እንሂድ አልኩኝ። ልሂድበት አፌ ቁርጥ ያወጉስ ባንዴ ተስማማክ። ይኸውልህ ልብህ እኮ ማለት ነው እየፈለገው ነው ስለመሄድ እያሰብክ ከአንዳንድ አፍ ደግሞ አመለጠካ። እሺ እንሂድ ደስ ይለኛል። እንሂድ ነው ያልኩሽ። እንሂድ ነው ያልከው። እውነት እንሂድ ነው ያልከው ወይ? ደስ ሲልሽ እንሂድ። ምን ጠጣሽ ነው ዛሬ? አይ ወተት፣ ውሃ፣ ሌላ ውሸቴን ነው እባክህ። ምግብ እየበላ ነው ቡቹ። ምን በላው? ለምሳሌ አንቺ አሁን 6 ወር ነው ያለሽ ምግብ ታበያለሽ። ሌላ መዝናኛ ቦታ አንዳንድ ቦታ ደግሞ እንዳይሄድ እንትን ትያለሽ። እኔ እኮ መቼ ሄዳልኩኝ? እሺ እኮ አልኩ ተስማማው። ግን ደግሞ የኔንም ሐሳብ ተቀበል ያልኩክ። እንዴ እኔ ምን ልህን? እሺ በለኛ። አንተ የምትለኝ ብቻ እሺ እንድልህ ነው የምጠብቀው ሁልጊዜ ነው። እንደዛ ሳይሆን ይሁን ብቻ ጥሩ ነው። ምግብ መብላቱም ጥሩ ነው። ለምን እንደሱ አልክ? ለምን እንደሱ አልክ? ምግብ እኮ የሚበላው ይኸውልህ አዋቂዎች የሚበሉትን ሳይሆን ይመርጣል። ምንድነው እኔ ጋር በነበረ ሰዓት ያዋቂ የሚበላው ምግብ ያቀመስኩት ነበር። ለምን በነገ ላይ ምግብ እንዳያስቸግርሽ እስከ 6 ወራቸው ጀምሮ መስዋዕቱን ምግብ እያቀመሻቸው እያንዳንዱ ነገር ለምን በበርበሬ የተሰራ ምግብ አይሆንም? እውነት ተንይለዋል። አሁን አይችልም ምንም። አሁን ነው ያቅምሽዋለሁ። ተንይለዋል። ይሄ ሳይኮ የራሳችሁ ሳይኮ እንትን የምትሉት ነገር ነው። ተንቢለው በጣም ይከብዳል። ገባክ እንጂ ትንሽ ከፍ ሲል እኮ መብላት ይችላል ነው ማለት ነው። ምናምን ካደጉ ነገ ላይ ምግብም እንባይሉ ማያስቸግሩም። ገባሽ? እሱማ እኔ ማላበላው ነገር እኮ የለም። ከፍራፍሬ ከአትክልት ነው የጀመርኩት። በነገር ላይ ከአትክልትና ከፍራፍሬ መጀመር ልዩነት አለው። ከአትክልት ስትጀምር አዳፕት ያደርጋሉ። ፍራፍሬ ጣፋጭ ስለሆነ ፍራፍሬ ብቻ ነው የሚሉት ወደፊትም። እኔ ግን ከአትክልት ነው ያስጀመርኩት። ከአትክልት ለምሳሌ ይሄ ድንች ምናምን፣ ካሮት፣ ከዛ ደግሞ ከፍራፍሬ ደግሞ ሙዝ ምናምን እያልክ ስታበላው አሪፍ ነው። ቀስ እያለ ይላመዳል። እሱ ነው የሚፈልገው ዋናው ነገር። ስለዚህ ጨረስን ማለት ነው። ስለዚህ ማን እንሄዳለን ብለህ ተስማምተሃል እንዴ? እግዚአብሔርን ስነ ስርዓት እጫለሁ። ለምረምቹ ቀውደዋለሁ። ለምረምቹ መኪናው መስኮቱን ጋብጬ ያው ገራንተኛ ምን አደረገኝ ብለሽ ነው? ምን አደረገኝ ብለሽ ነው? ይሩታ ይጮሃል እንዴ? ምራጂ በእግዚአብሔር ነው የሚሄድበት ቦታ አለ እያልኩሽ ነው። የትም አትሄድም። አስተዋሽ ነው የሚሄድበት ቦታ እግዚአብሔርን ውሸትህን ነው። ሩታ በዛ መንገድ መጥቼ ከማስወርድሽ ከምትወርጂ አንተ በዛ መንገድ ስትመጣ ማለት ነው። እኔ እንደዚህ መጥቼ መኪናውን ይዘህ እሺ፣ ምንድን ነው የምትፈልጊው? በእግዚአብሔር ደክሞኛል። በእናትሽ ቀን ሙሉ ስራ ነው ያወጣሁት ነው ነው ጎበዝ። ስለዚህ ቀን ሙሉ ስራ ላይ ከዋልክ ፊቴ ራሱ እንዳለ ተቋቁልኩ። ይኸውልህ ቀን ሙሉ ስራ ላይ ከዋልክ ማለት ነው እረፍት ያስፈልጋል። ኢንጆይ ማድረግ አለብን። ኢንጆይ ማድረግ አልፈልግም። አሁን እኔ የኢንጆይመንት ታይም አለው ለሁሉም ነገር ጊዜ አለው። ስለዚህ አሁን አልፈልግም ያን ነገር። ያመት እንዴ ሩታ አላስ ማሞል ዛሬ ምን ሆናለች? በእግዚአብሔር ማን ነው እንደዚህ ድርቅ በይበት ያለሽ? ሄደሽ እሱ ላይ ድርቅ በይበት ያለሽ? ማንም አትለኝ። እና ታዲያ ማንም ድለኛ አይችልም። ራሴ ፈልገው እሺ ነው ቶሎ ነው ቶሎ እንሂድ አንቺ ትቆያለሽ መሰለኝ። መኪናውን ይኸውልህ ለሩጭ አልወርድም ለሩጭ እንዴ ራስሽ መኪና ነሽ ልጅ በቃ በራሴ መኪና አልሄድም እንዴ እጂ ታጫቁመሽ ወይ እንጂ አልፈልግም። ለምን እንዴ እኮ እሺ ነኝ መቀልቀቀኝ በእግዚአብሔር እንዴ አንቺ ሌላ ነገር ነው የሚመስለው። መንገደኛ ሰው እያለፈ ነው እንዴ
ይለፋ ምን ይሄ ሻከሩ ቆሞ እያዩ ነው እዛ ጋር ሌላ ነገር እያልኩት የሚመስለው ላይ እጮሃለሁ እንዴ እንደውም እንዲያዩኝ በደንብ ነው የምጮህልህ እንዴ ምን ማለት ነው የምትጮኸው በቃ እቀውጣለሁ ሩታ በእግዚአብሔር ነው ወረጂ እቀውጣለሁ እምቢ እንዳትነካ ሌላ ቀን በቃሽ ሌላ ቀን እንሄዳለን ሌላ ቀን አዎ ቡቹን አትጥ እንዴ ሌላ ቀን እሺ በቃ ሌላ ቀን እንሄዳለን ነገ አትወስደው በዚህ ከተስማማ በልጅነት ሁለት ልጅ ማሳደግ ከባድ ነው በጣም ልጅ ይወሽ ነው አይደለም እኔ አሁን በቃ አሁን ተረዳኸኝ እኔ ቡቹ ማሳደግ ከብዶኛል አንተ ማሳደግ ከብዶኛል ኧረ እባክሽ እንሂዳ ኮረጅሽ በቃ በጣም ነው የደከመክ እኔ እዚህ ጋር ሆነና እኔ ለስለስ ያለ ሙዚቃ ከፍችልክ እኔ መኪናውን እየነዳው ሪላክስ እያደረክ ምናምን እንሄዳለን አሪፍ ነው ነገሩ ለሻላንቺ ልጅ ለጤናሽ አይደለም እንደውም ተነስ ቀይረኝ ነው እየተደወለ ነው መደወል ጀመረ ስራ ላይ ነኝ በላቸው ስራ ላይ ነኝ በላቸው ኧረ በእግዚአብሔር ወጣ እንዴ የመሸ ነው ጌታን የመሸ ነው እና ታዲያ ትንሽ እስካኔ ጋር እንደለው ምን ትሆናለህ ኮኒ በቃ በጊዜ ግባ ነው የተባልኩት እሺ በጊዜ ግባ አንድ ሰዓት ከሆነ ውጭ እንዳትወጣ ምን ነው ጊዜው ከፍቷል ሴቶች ከብዷል ስንት ኪሎ ሆኑ መንገድ ላይ ሴቶች ያስቸግረዋል አይደለም መኪና ይዘህ በእግርህ መሄድ ካያሳልፉም ምናምን እያለኝ ስለሆነ በጊዜ አንድ ሰዓት ሲል ቆይ ግን ያልገባኝ ማለት ነው ጋሼ ኬት አየ ሲያስቸግሩ አስቸግሩ ነው ጋሼ እዚህ ሲመጣ አስቸግሩት ወይኔ እኔ ራሴ ለማይሆን ወሬ የምታወራው ጋሼ አሁን እንዴት ነው ስለ እንደዚህ አይነት ነገር የሚያወራው እንዴ እና ጋሼ ግልጽ ስለሆነ ነው ምንም እንደዚህ ሊልም አይችልም እንዴት ነው ማይችል ኧረ በስመ አብ ጋሼ አሁን እንዴት ነው እንደዚህ አይነት ወሬ የሚያወራው እንደዚህ አይነት ወሬ አያወራም ጋሼ አያወራም እንዴ አወራ እንግዲህ ለምን አወራ ጋሼ እኮ ነው አንተ እንዴ ከዚህ በፊት እዚህ መጥቶ አይቷላ በቃ መንገድ ላይ ሲያስቆሙኝ መንገድ ሲዘጉብኝ ሴቶች አድናቂዎች ታቤት ውሸት እነሱ በሙሉ መንገድ ላይ ሲያስቆሙኝ ምናምን አሁን ይኸውልህ ማንም እንደዚህ ሊያስቆምህ ማንም አይችልም እኔ ስላለው ኖርማል ነው እኔ ስላለው አሁን እኮ ያልኩሽ ያለው በጊዜ ለግባ ነው እንዳይመሽብኝ ነው ያልኩሽ ያለው ስለዚህ እኮ ብታመሽም ከኔ ጋር ስለሆንክ ኖርማል ነው ማንም መንገድ ላይ አስቆምክም ማንም ምንም አይልህም ማንም አያስጨንቅህም ሰው እንጂ ደህና በቃ ደህና ከሆንሽ በቃ ሌላ ቀን ጌታ በቃ ሌላ ቀን ሻይ ቡና እንላለን ችግር የለውም አይቻልም ከዛሬ ውጪ አለ እንዴ ሩታ አሁን ሃርድ ልጨርብሽ ነው ወረጂ ተወው እንዴት ነው የሚጫረው ሃርድ እኮ ወረጂ እውነት ልኮሳተርብሽ ነው ስለዚህ ስነ ስርዓት ተወው ወረጂ አንድ ለሶስት ተኮሳተርብ ወረጂ በቃ ሩታ ሰዓትን እየበላሽብኝ ነው ይሄ በቃ አዎ ማሙ እንዳረሳውን ክፉ አታስደርጊ በእግዚአብሔር አልወድም ወረጂ ምን ችግር አለው ወረጂ ለምን ወርዳለሁ ለወርድ ነው እንዴ ከዛ ድረስ የመጣሁት ወደዚህ አይደለም እና ታዲያ ለወርድ አይደለም የመጣሁት ፕሮግራም አድርጌ ነው የወረድኩት ከዛ እሺ እንደዚህ ተዘጋጀች ምናምን ወረጄ ነው ያልሰማሁት እንዴ ወላሂ መንገር ነው የሚገርምሽ እኔ ምንም ብትለኝ ይሻላል እኮ ጌታ ነው ግዴታሽ ነው አይደለም ታሪክኛ ያለ ኪሎዬ እንደ በፊት እንዳይመስል በጣም በቃ እሺ ወረጂ አትችለኝም ይቅርብኝ እንዴ ወረጂ ተሸከመኝ ብትወድ አልወርድም ሩታ አቤት እንዴ ምን ሆንኩ መኪና ላይ ነው ያለሽው ስለዚህ ወረጂ ሌላ እንዴ አንተ መኪና እንደሆነ ምንም ችግር የለብም ችግር የለም ሰው እዚህ ጋር ሌላ ነገር እየመሰለው ነው ያለው ስለዚህ እግዚአብሔርን አልወርድም እንዳትነካ እኮ ወረጂ አልወርድም ደግሞ አንተ ራስህ እንደዚህ
እስጠኝ እንጂ ምንድነው? እኔ አንተ እዚህ መኪና ውስጥ ነው የምታድረው አይደል ወይ? ሩታ በቃ ተኝ። አሁን ከወረድሽ ወረጂ፣ ካልወረድሽ አርፈሽ ቁጭ በይ። በቃ እኮ ቁጭ እላለሁ እኮ ግን እዚህ ነው የምታድረው አይደል አንተ? እኔ ካልወረድኩኝ ነው አይደለም? በቃ እሺ ወረጂ። አሁን ሩታ ከወረድሽ ወረጂ። በቃ አልወርድም። እንደፈለክ መሆን ትችላለህ። ካልወርድም ለማንኛውም ማለት ነው ነገ ብቻን ተወስዷለህ። ፈቅጄልሃለሁ አንዴ። ከዛ በጊዜ ሄደ በጊዜ ነው የምታመጣው። ለምን መሰለክ? ስመሽ ከሄድ አየሩ ቀዝቀዝ ይላል። ብርድ ይነካዋል። በጊዜ መተህ ውሰደው እና ደግሞ ሰሞኛ እና ደግሞ ማለት ዛሬ እኔ ልጋብዝ ስልህ እምቢ አልካ። እኔ ልጋብዝ ስላልኩክ አይደለ? ሌላ ቀን ግን ማለት ነው እራስህ ነህ ቀን ይዘህ ፕሮግራም ይዘህ ምናምን እሺ፣ ምሳም እራትም ጋብዘኸኝ የፈለኩትን ነገር ጠጥቼ በልቼ ምናምን የምትመልሰው እራስህ ነህ። እሺ ጎበዝ፣ አጨብጨበናል። በቃ እሺ ጎበዝ። ጥሩ ነው። እንኳን በሀሳቤ ተስማማክ። እንደነገርኩህ አድርግ። ራስህን ጠብቅ። ቻው። መስቲ ጥራግ። እሺ ወረጂ። ምን ነው መስቲ ብትጠርገው? ቻው። ደህና ደርልኝ።